ፕሮፌሽናል ማቹሪቲ የሚለውን ቃል ስንጠቀም አንድ ሰው የሰጠውን የሥራ ኃላፊነት ከማወጣት ባለፈ በሥራ አካባቢው የሚያሳየውን ሚዛናዊነትና ጥንካሬን ያመለክታል። በሥራ ቦታ ግጭቶች፣ አለመግባባቶች ወይም ከፍተኛ ጫናዎች መኖራቸው አይቀሬ ነው። የበሰለ ባለሙያ ትችቱን በጸጋ ይቀበላል፣ እንደ ግል ጥቃት አይቆጥረውም። በተፈጠረ ችግር ላይ ከማተኮር ይልቅ መፍትሄ ላይ ያተኩራል። ይህ የኔ ነው የሚል ስሜትን ያካትታል። ስህተትን ማመን እና የጊዜ አጠቃቀምን ማክበር የትልቅ ብስለት ምልክት ነው። ሥራን በጥራት እና በሰዓቱ ማጠናቀቅን ይጠይቃል። ከሥራ ባልደረቦችና ከደንበኞች ጋር የሚደረግ ግንኙነትን በአግባቡ መምራት ነው። የሥራ ቦታ ወሬዎች ውስጥ አለመግባት፣ ለሌሎች የሥራ ድርሻ ዕውቅና መስጠትና በቡድን ሥራ ላይ ውጤታማ መሆን። ሁሉንም ነገር ከበላይ አካል መጠበቅ ሳይሆን በተሰጠው የሥልጣን ክልል ውስጥ የሚገጥሙ እንቅፋቶችን በራስ ተነሳሽነት መፍታት። ይህ መፍትሄ አመንጂ መሆንን ይጠይቃል። ለምሳሌ አንድ የግዢ ሂደት ቢዘገይ ያልበሰለ ሰው አቅራቢው ነው የዘገየው ብሎ እጁን ይታጠባል። የበሰለ ባለሙያ ግን ሌሎች አማራጮችን ይፈልጋል ወይም ደንበኛው እንዳይጎዳ አስቀድሞ ያሳውቃል። በአጠቃላይ የሙያ ብስለት ለተሻለ የሥራ አካባቢ እና ለግል እድገት ወሳኝ ነው። ስለተከታተላችሁን እናመሰግናለን።